አንዳንድ ጊዜ ጸሎታችን አየር ላይ ብቻ የሚቀር ይመስለናል። በተለይ ህመም ሲበዛ፣ ጭንቀት ሲበረታና የጨለማው መጋረጃ በቤታችን ላይ ሲጋረድ ጌታ ሆይ ትሰማኛለህ ብለን የምንጠይቅባቸው ጊዜያት አሉ። ትላንት በእኔም ቤት የሆነው ይኸው ነበር። ልጄ ታማ ልቤ በትካዜ ተሞልቶ ነበር። የነበረኝ አማራጭ ግን አንድ ብቻ ነበር፣ ተንበርክኮ ወደ ጌታ መጮህ። ነገር ግን ቅዱሳን፣ እግዚአብሔር የታማኞች አምላክ ነው። ዛሬ ፊቴ ላይ የምታዩት ደስታ የዚህ ውጤት ነው። ልጄ ሙሉ በሙሉ ተፈውሳ ዛሬ ከጓደኞቿ ጋር መጫወት ጀምራለች። ትምህርት ቤት ሄዳለች። ጸሎት ዝም ብሎ የቃላት ድርድር አይደለም። ጸሎት ለውጥ የሚያመጣ መለኮታዊ ኃይል ነው። ትላንት በኢሞ ሩም ለነበራችሁ ቅዱሳን የነገርኳችሁም ይሄንኑ ነው። በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ ቁጥር 21 ላይ እንዲህ ይላል፣ የጌታን ስም የሚጠራ ሁሉ ይድናል። መትጋት ማለት መልሱ እስኪመጣ ደጅ መጥናት ነው። ዛሬም በቤት የቆመ ነገር ካለ፣ በኑሮ ላይ ድቅድቅ ጨለማ ከሰፈነ፣ አታክት፣ ጸልይ። ያንተ ደመና በረከት ይዞ እስኪፈስ ድረስ በጸሎት ጽና። ይህ ዶፍሚክ ነው፣ የሕይወት ቃል ለእናንተ። ይህ ምስክርነት ካበረታታችሁ ቪዲዮን ላይክ አድርጉት፣ ለሌሎችም አጋሩት። ሰብስክራይብን በማድረግ ቤተሰብ ይሁኑ። እግዚአብሔር በቤታችሁ ድንቅ ያድርግ። ተባረኩ።